በምስራቅ ጎጃም ዞን የደጀን ወረዳና ከተማ አስተዳደር ከ146 ሚሊዮን ብር በላይ በሆነ ወጪ የተገነቡ 14 ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆኑ። የደጀን ወረዳ ምክትል አስተዳዳሪ አቶ ዘለቀ ደምሰው በ2017 በጀት ዓመት ከተገነቡ የመሰረተ ልማት ስራዎች መካከል የመስኖ ግድብ፣ የትምህርት ተቋማት፣ የዶሮ እርባታና ሌሎች ፕሮጀክቶች ይገኛሉ ብለዋል። ለእነዚህ ፕሮጀክቶች ግንባታ ከ25 ሚሊዮን ብር በላይ ወጪ መደረጉንም ተናግረዋል። የደጀን ከተማ ሰላምን በማረጋገጥ የተለያዩ የመሰረተ ልማት ስራዎች መከናወናቸውን የከተማ አስተዳደሩ ከንቲባ ጤናው ደረሰ ተናግረዋል። በበጀት ዓመቱ ከ120 ሚሊዮን ብር በላይ ወጪ በማድረግ የመብራት፣ የጠጠር መንገድ፣ የውሃ ማፋሰሻ ዲጅ፣ የንጹህ መጠጥ ውሃ ተቋማትና ሌሎች ፕሮጀክቶች አገልግሎት መስጠት መጀመራቸውንም ከንቲባው ተናግረዋል። አስተያየታቸውን የሰጡ የደጀን ወረዳ ነዋሪዎች የመሰረተ ልማት ስራዎች ግንባታቸው ተጠናቆ ለአገልግሎት ክፍት በመሆናቸው የህብረተሰቡን ችግር እንደሚቀርፉ ተናግረዋል። መረጃውን ያደረሰን የደጀን ከተማ ኮሚኒኬሽን ነው።